ኢትዮጵያ ወደ ተሳቢት ሀገር እናሻግራት ሁላችንም በመደመር። ስሜ ድልታ ታራሞቶ ይባላል። በሳንኩራ ወረዳ ወራቤ ሲምቢታ ቀበሌ ውስጥ ነው የሚገኘው። እዛ ነዋሪ ነኝ። ወራቤ ሲምቢታ መጀመሪያ ስደት ላይ ነበር የምንኖረው። ከስደት ከተባረን ወደ ሀገር ከገባን በኋላ ነው ስራ የምንሰራው ነገር አጣን። ያለው ቦታ ነበር ምን ውለው። ከዛም በኋላ መንግስት በመቻችልን እድል መሬት አደራጅቶ ሰጡን። እዚህ ቦታ ላይ ጫካ ነበር፣ አንዳንድ ቦታ ምቾዶና ቦታ ነበር። እሱን ጠርጎ ከሰጡን በኋላ ካደራጁን በኋላ ወደ ስራ ገባን፣ ማልማት ገባን። 5 ሰዎች ሆነን ነው እየሰራን፣ 5 ተደራጅተን እየሰራን ያለነው። እንደምታየው 2 ሄክታር ነው እየተሰጣን እና 2 ሄክታር ላይ አምና ሽንኩርት አምርተንበታል። 170 ሺህ አውጥተን 2 ሚሊዮን 500 ሺህ ብር ሽጠናል። እና ከወጫችን እና ከእንተናችን አይገናኝ፣ በጣም አትራፊ ነው። እና ዘንድሮ ደግሞ እንትኑን ካነሳን በኋላ ስንዴ ዘርተናል። ግማሹን ስንዴ ዘርተን ግማሹን አትክልት ዘርተናል። የክረምት መንገዱ በሚመችን ቦታ አትክልት ዘርተን ግማሹን ስንዴ ዘርተን እሱም ላይ አንስተናል። ከሱ ላይ የተገኘውን ደግሞ ይሄን እንደሚታይ ሚጥሚጣም ሰርተናል፣ አበሻ ጎመንም ሰርተናል። እና በጣም አዋጪ ሁኔታ ላይ ነው ያለነው። አዋጪ ሁኔታ ላይ ነው ያለነው። የሀገራችን ከፊት ያለውን ደግሞ ምርጫ በሰላም ተጀምሮ በሰላም እንዲያልቅ የአካባቢያችን ጸጥታ ለማስከበር በንቃትነት ዝግጁ ሆነን እየተጠባበቀን ነው። በሰላም እያደረሰን እላለሁ።